ይስጥልኝ እንዴት አላችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ሀና ወንድምስሻ ነኝ። እንግዲህ ዛሬ የተሰማኝን አንድ ነገር ወደ እናንተ ላካፍላችሁ መጥቻለሁ። ነገሩ እንዲህ ነው። ምናልባትም ከኔ ጋር ተመሳሳይ ሀሳብ ያላችሁ ወይም ደግሞ ይሄ ስሜት የገጠማችሁ ሰዎች እስቲ ሀሳባችሁን በኮሜንት ታስቀምጡልኛላችሁ። በጣም ነው የሚገርማችሁ። ተደጋጋሚ የገጠመኝ ሀሳብ ስለሆነ ለእናንተ ላወራው። ብዙ ጊዜ ለእረፍት ወደ የትኛውን ቦታ ይሁን ከምኖርበት ሀገር ውጪ ለአንድ ሳምንትም ይሁን ለአንድ ወርም ይሁን የትም ቦታ ልሂድ፣ እዚህ ባለሁበት ሰዓት ያሉኝ ምንም አይነት ውስጣዊ ውጫዊ ህመሞች በሚሄድበት ሰዓት ይጠፋሉ። በጣም ነው የሚገርመኝ። ይሄ 1 ዓመት 2 ዓመት ሳይሆን ከዚህ በፊትም የገጠመኝ ነው። በጣም ስለገረመኝ ነው እንግዲህ ከዚህ በፊት አጫውቻችኋለሁ ስለ ጉልበቴም በጣም ያመኛል። 3ኛ ስቴጅ ላይ ነው ያለው። ሰርጀሪ ማድረግ አለብሽ ተብዬ ከማድረጌ በፊት ግን ለምን ትንሽ እረፍት አላረግም ብዬ በአንዳንድ ጉዳዮች ምክንያትም ወደ ኢትዮጵያ ሄድኩኝና 1 ወር ተቀምጬ መጣሁ። ኢትዮጵያ ያለው ታምናላችሁ አንድም ቀን ምንም አይነት የህመም ስሜት ተሰምቶኝ አያውቅም። የምጠቀመው ከፍ ያሉ ጫማዎችን እጠቀም ነበረ። እዚህ እያለሁ የምኖርበት ሀገር እያለሁ ለወገብም ለጉልበትም ለጤናም ለሁሉ ነገር ምቹ የሆነ ጫማዎችን ነው የምጠቀመውና እሱንም እያደረኩኝ እንደሱም እንክብካቤ እያደረኩኝ በጣም ነው የሚያመኝ። ጉልበቴ ያው ያብጣል፣ ያሰቃየኛል፣ ይጠዘጥዘኛል። መጨረሻ ላይ በቃ ከዚህ ሁሉ ስቃይ ለምን ሰርጀሪ አላረግም ብዬ ወስኜ ነው እንግዲህ የሄድኩት የነበረውና ኢትዮጵያ እያለሁ በጣም ብዙ እንግዲህ ያው ቫኬሽን ስትሄዱ ታውቁታላችሁ፣ እንሮጣለን፣ ድካም አለ፣ ቢዚ ነን። የምንጠቀማቸው ደግሞ ጫማዎች ለፕሮግራም ከፍ ያሉ ጫማዎችን እንጠቀማለሁ። አንድም ቀን ምንም አይነት የጉልበት ህመም ሳይሰማኝ ነው ወደዚህ ሀገር የተመለስኩት። እንዳለው ራሴን ያመኛል፣ አይኔ መቅላት ብቻ አሉኝ የራሱ የሆኑ ነገሮች። እነሱ ነገሮችን እንግዲህ ስሜቱ ሲኖረኝ ቀጥታ ወደ ሐኪም ጋር ነው የምሄደው። ከስራ አንዳንድ ጊዜ ስራ አቋርጬ እመጣለሁ። የሆነ አይኔ የሆነ ደስ የማይል ይሄ ያለ አይደለ የራስ ህመም ጉልበቱ አንዳንድ ነገር ሲኖር ሮጭ ሐኪም ጋር ነው። ትንሽ እንኳን እንድታገስ አያደርገኝም አንዳንድ ህመሞች ማለት ነውና በተለይ የጉልበቴ በቃ ቶሎ ሐኪም ጋር እየሄድኩ ቼክ አደርጋለሁ፣ ኤምአርቲ አደርጋለሁ፣ ሲቲ ስካን አደርጋለሁ። ምንም አላደርገው ነገር የለም። እና በጣም የሚገርማችሁ ነገር ሰርጀሪውን ላረግ ወስኜ ከዚህ ሀገር ሄጄ ስመለስ እንደማደርግ ነው የማውቀው። እዛ ሄጄ ግን አንድም ቀን ምንም አይነት ህመም ሳያመኝ ነው የተመለስኩትና ገረመኝ። ምንድን ነው እዚህ ሀገር ተመልሼ ስመጣ ወዲያውኑ ወደ ሐኪም ጋር ውጭ እንዲሄድ የሚያደርገኝ? ማለት ጸልያለሁ፣ በእምነቴ ጸበል አረጋለሁ፣ ቅባ ቅዱስ አረጋለሁ፣ ሁሉን ነገር አረጋለሁ። ግን ከመጣሁ በኋላ ግን ወዲያውኑ ከ3 ከ4 ቀን በኋላ ወዲያውኑ ይጀምረኛል። ጉልበቴ በቃ ሰላሜን ነው የሚነሳኝ። ከዛ ራስ ምታት ይመጣል አይደል? ይሄ የሚያስጨንቃችሁ ነገር አይምሮ የሚጨነቅበት ነገር ይፈጠርና ስራ ቀርና ከዛ ሐኪም ጋር ሄዳለሁ። የተለየ ነገር እኮ የሚሉኝ ነገር የለም። ግን ከምን መጣ ይሄ ነገር ለምን እንደዚህ ይሆናል ብዬ በተደጋጋሚ እንዲህ አይነት ስሜት ተፈጥሮብኛልና ምናልባትም ይሄ ነገር እኔ ጋር ብቻ ነው ወይስ ምንድን ነው? ከምን መጣ ይሄ የአይምሮ እረፍት? አዎ እሱ ትክክል። አይምሮአችን አንዳንድ ጊዜ እረፍት ይፈልጋልና እረፍት በምናገኝበት ጊዜ ውስጣችን ያለው ሰላም የበለጠ የመረጋጋት ነገር ስለሚኖር ጤናማ ስሜት ሊሰማን ይችላል። ነገር ግን አሁን ያየሁት እኔ በጉልበቴ ነው። ሰርጀሪ ላረግ ቀጠሮ አድርጌ ሄጄ ኢትዮጵያ ሄጄ ያን ሁሉ ጊዜ እንደዛ ከፍ ባለ ጫማዎች ተጠቅሜ አሳልፌ ስመጣ ምንም አይነት ህመም የለኝም፣ አልተሰማኝም። መጥቼ ከ3 ቀን በኋላ ግን ቀጥታ ወደ ሐኪም ነው የሄድኩት። ምክንያቱም አውቀዋለሁ ስሜቱ ያው ሰላም ይነሳል፣ ይረብሻል፣ ይጠዘጥዛል፣ የሆነ ያብጣል ምናምንና ከዛ ግን ለመወሰን አሁንም ሌላ እስቲ ቆይ አንዴ ደግሞ ልድገምና ተመልሼ የሆነ ቦታ ልሂድና ልየውና ይሄ ነገር እስቲ እንድመራመርበት አደረገኝና ምናልባት እናንተስ እንደዚህ አይነት ነገሮች ገጥሟችኋል ወይ? እና ሳስበው ለራሴ ቆይ እንዲህ አይነት ስሜቶች ተደጋጋሚ ሲኖር ቆይ እስቲ ይሄን ነገር ለምን ለእናንተ ለቤተሰቦቼ እኔ ፔጅ ላይ ላላችሁ ሰዎች ለምን አላካፍላችሁም? እናንተስ እንደዚህ አይነት ስሜት ይሰማችኋል ወይ? ከምንስ ነው ብላችሁ ታስባላችሁ? ይህን ነገር ለእናንተ ልጠይቃችሁ ወደ እናንተ መጥቻለሁ። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በጣም አመሰግናለሁ። በያላችሁበት በጤና ከምንም በላይ በጤና ቆዩኝ፣ በጤና ኑሩልኝ። ሰላም